ሰላም ቤተሰብ እንዴት ናችሁ? በክፍል አንድ ስለ ዙም ሚቲንግ አጠቃቀም እንዴት ጆይን ማድረግ እንዳለብን፣ እንዴት አካውንት ኖሮን መግባት እንዳለብን፣ እንዲሁም ደግሞ ለመጀመሪያ ጊዜያችን ከሆነ እንዴት አካውንት እንደምንከፍት አይተናል በክፍል አንድ ላይ ማለት ነው። በዛ ላይ ምናልባት ቀር የምትሉት ካለ በኮሜንት ላይ ያስቀምጡልኝ፣ በሌላ አስተካክዬ ለመምጣት ሞክራለሁ። በዛሬው በክፍል ሁለት ላይ ደግሞ ስለ ሶሻል ሚዲያ አካውንቶቻችን ሶሻል ሚዲያ ስንል የምንጠቀማቸው እንደያገሩ ሊለያይ ይችላል። እዚህ በምኖርበት በህንድ ግን በዋናነት ዋትሳፕ ሴፍ ነው ብለው እሱን ይጠቀማሉ። ግን እንደ ኢትዮጵያን ደግሞ በብዛት የማየው ቴሌግራም፣ ኢሞ በብዛት እንጠቀማለን። ያ ማለት ሌሎችን አንጠቀም ማለት አይደል፣ በብዛት እነሱ ላይ ስለሆነ በሱ ዙሪያ አንዳንድ ሴቲንጎችን ግን አስተካክለን እንጠቀማለን። አንዳንዶቻችን ደግሞ አናስተካክላቸውም። ስለነሱ ዙሪያ እንዴት እናስተካክላቸው የሚለውን ላይ ማየት አለ። አንደኛ ይሄ ሴቲንግ ማስተካከላችን ለምን ይጠቅማል ከተባለ ማንኛውም ሰው እየደወለ ማናቃቸው ሰዎች እየደወሉ እንዳይረብሹን አንድ ያደርጋል። ሁለተኛ ደግሞ አካውንታችን በቀላሉ ወይም ደግሞ ማናቃቸው ሰዎች ገብተው ሀክ እንዳያረጉን፣ እንዲሁም ደግሞ አንዳንዴ ደግሞ ቀጥታ ኦንላይን እየመሰልናቸው አንዳንድ ሰዎች ይጽፉና ለምን አልመለስሽም የሚሉ ሰዎች አሉ። ስለዚህ ኦንላይን አለመሆናችን አንዳንዴ ማጥፋቱ ራሱ ጠቃሚ ብዬ ነው የማምንበት እና የተለያዩ ሰዎችም ይጠይቁኛል እና እስቲ በሱ እያስተካከልኩ ነበር እና እዚህ ላይ ሸር ለማድረግ ስለፈለኩ ነው። ወደዛ እንገባለን ማለት ነው። ኢሞም ቴሌግራም እናያለን። ስለዚህ የመጀመሪያው ከቴሌግራም እንጀምራለን ማለት ነው። እሺ ፕሮፋይላችን ነካና ቀጥታ ወደ ሴቲንግ እንገባለን ማለት ነው። እዚህ ስንገባ የምናገኘው የመጀመሪያ መንካት ያለብን ሞር ሴኩር ለማድረግ ፕራይቬሲ ኤንድ ሴኩሪቲ የምትለዋን መንካት ይጠበቅብናል። ኦኬ በዚሁ አጋጣሚ ይሄ የኛ አካውንት ስንት ዲቫይስ እንደገባንም ማወቅ እንችላለን። ለምሳሌ የኔው እዚህ ጋር ዲቫይስ ብሎ 3 ይላል አይደለ? ይሄ ማለት በተመሳሳይ በዚህ አካውንቴ 3 ዲቫይስ በ3 ሞባይል ማለት በሁለት ሞባይል እና በአንድ ላፕቶፕ ገብቻለሁ ማለት ነው። ስለዚህ ስነካው እዚህ ጋር ማየት ይቻላል። እናንተም በተመሳሳይ ነገር ገብታችሁ አንደኛ የሳምሰንግ ጋላክሲ M35፣ ሁለተኛ ደግሞ የድሮ ስልኬ J3 ፕራይም አለ፣ እንዲሁም ደግሞ ላፕቶፕ። ስለዚህ በ3 ዲቫይስ። ስለዚህ ምናልባት በእኛ አካውንት ሌላ ሰው ገብቶ ካለ ቴርሚኔት ኦል ብለን ማስወጣት አለብን ማለት ነው። ስለዚህ ይህን ቼክ አድርጉ። ሌላኛው ስልክ ቁጥራችን ለምሳሌ እዚህ ጋር ማስተካከል ያለብን ነገሮች በአብዛኞቻችን ኤቭሪባዲ ስለምንለው በቃ ማንኛውም ሰው እየደወለ ይረብሸናል ማለት ነው። እኔ ግን ማን ነው በስልክ ቁጥረኛን መፈለግ የሚችል? አንደኛ ሴቭ ያደረጋችሁ ወይም እናንተ እንደከፈላችሁ ማይ ኮንታክት ብቻ ታደርጉታላችሁ። አይ ማንም ካላችሁ እኔ በጉሌ ኖባዲ ብየዋለሁ። ማንም ሰው ብቻ ተደዋውለን በሌሎች ነገሮች እንገናኛለን እንጂ በዛ አድርጓለስ ኖባዲ ብትሉት በጣም ተመራጭ ይሆናል ነው። ሁለተኛው who can find by በስልክ ቁጥር ማን ነው የሚፈልገኝ እኔ ማግኘት ይችላል። ማይ ኮንታክት ኤቨሪባዲ እኔ ያው በቃ ሴቭ ማቃቸው ሰዎች ቢፈልጉ ደግሞ በነዛ ዙሪያ ቢያርጉኝ የተሻለ ነው ብዬ ኖባዲ ማይ ኮንታክት ብቻ አድርጌዋለሁ። ስለዚህ ካረጋችሁ በኋላ ጫፍ ላይ ራይት ምልክት ትኖራለች፣ እሷም መንካታችሁ እንዳትረሱ። ሌላው እዛው እዚህ ጋር አንዳንድ ሰዎች ያታችሁ ከሆነ ኦንላይን እንደሆኑ ከ3 ሰዓት በፊት ከዚህ ደቂቃ በፊት ኦንላይን ነበሩ ምናምን ብሎ እናያለን። እነሱ አንዳንዶች ደግሞ ቀጥታ ማለት ነው እናያቸዋለን ኦንላይን እንደሆኑ። አንዳንዶች ደግሞ ኦንላይን ሆኖ እንዳናየም ግን ጥያቄያችን ደግሞ በሆነ ሰዓት ላይ ይመልሱናል። ስለዚህ እነዛ እንዴት ነው የተስተካከለው ነው። ኖባዲ ነው እዚህ ጋር ሁካንሲ ማይ ላስት ሲን ስንል ኖባዲ ካልነው ማንም ሰው ኦንላይን እንደሆን መቼ ኦንላይን እንደነበር ማየት አይችልም። በዚህ ማስተካከል ይችላል። ስለዚህ ኖባዲ ብላችሁ ሴቭ ማድረጋችሁን አትርሱ። ስለዚህ የቴሌግራም በዋናነት እነዚህ ጠቃሚዎች ናቸው። ሌላ ደግሞ አይ ቲንክ እነዚህ በጣም ብታስተካክሏቸው በጣም መልካም ናቸው ብዬ አምንባቸዋለሁ። ቀጥታ ወደ ኢሞ እንሂድና ኢሞ እንገባለን። እዚህ ጋር ፕሮፋይላችን ስንነካ ቅድም ሴኩሪቲ ኤንድ ፕራይቬሲ ሴቲንግ ውስጥ ነበር። ይሄ ግን ቀጥታ ሴቲንግ ውስጥ ሳንገባ ሴኩሪቲ ኤንድ ፕራይቬሲ ውጭ ነው እንደሚታዩ የኢሞ ላይ የሚያደርገው እሱ ነው። ስለዚህ እሱን እንነካለን። እዚህ ጋር አሁንም ምንድነው ኦንላይን ስታተስ ኦንላይን እንደሆነ አለመሆኑ ይሄን በተለይ ካልፈለጋችሁት እችን ቀጥታ መንካት ነው። ያው ኖባዲ ስለዚህ ካላችሁት ማንንም ኦንላይን መሆናችን አይችልም። ማይ ኮንታክቶች ማስተካከል ትችላላችሁ። ስለዚህ እኔ ስላደረኩት ይሄን መቀየር ትችላላችሁ ማለት ነው። ሁለተኛ ደግሞ ማንኛውም ግሩፕ ላይ
የማትፈልጉት ግሩፕ ላይ ሰው እየደመረ እያስቀመጣችሁ ካስቸገራችሁ ማንም ማለት አንዳንድ ጊዜ የምንፈልጋቸው ግሩፖች ካሉ የመግቢያ ሊንክ ልከውልን በሱ መግባት ይቻላል። ሊንኩን ይልኩላችኋል። በእናንተ አይ ልግባ ብላችሁ በፈለጋችሁ መግባት ይቻላል። ግን የማትፈልጉት ሁሉ ያም ሰው እየመጣ እዛ ሲያስገባችሁ እዛ ሲጨምራችሁ ከተቸገራችሁ ግን ምን ማድረግ ነው? ግሩፕ የሚለውን እዚህ ጋር ይታያችኋል አይደለም? ማይ ኮንታክት ካልናቸው ያው እናንተ ኮንታክት ወይ ደግሞ ሴቭ ያደረግናቸው ሰዎች አድ እንዲያደርጉ መፍቀድ ከፈለጋችሁ እዚህ ጋር አድርጉት። ኤቭሪዋን ካደረጋችሁት ግን ማንኛውም ሰው ፈልግ ውስጥ ወስዶ ይከታችኋል ማለት ነው። ስለዚህ ማንም እንዳይጨምራችሁ ከፈለጋችሁ ኢንቫይት ሊንክ ብቻ ተልኮላችሁ መግባት ከፈለጋችሁ ግን ኖቨዲ አድርጋችሁ መቀየር ትችላላችሁ ማለት። ስለዚህ እነዚህን ማድረግ አንደኛ አካውንታችን ሀክ እንዳይደረግ ወይም ደግሞ በማንፈልገው ሰዎች አካውንታችን ኮንትሮል እንዳይደረግ ስራ ላይ ሆነን እንዳይረብሹን ይጠቅመናል ማለት። ስለዚህ በዚህ መንገድ ታስተካክላላችሁ ማለት ነው። የቀረ ቢጨመር ሌላ የምትሉት ካለም ሀሳብ በኮሜንት አስቀምጡልኝ። በዛሬው ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። በክፍል 3 ደግሞ በሌላ በአዲስ ሀሳብ እንገናኛለን። መልካም ቆይታ